ሰላም ለእናንተ ይሁን። ዛሬ የምንነጋገረው በዓለም ላይ ካሉ እስር ቤቶች ሁሉ እጅግ ስውር ስለሆነው እስር ቤት ነው። ይህ እስር ቤት ግንብ የለውም፣ ወታደር አይጠብቀውም፣ በሩም አይቆለፍም። ነገር ግን በሚሊዮን የሚቆጠሩ ሰዎችን ሕይወት ሽባ አድርጎ ይዟል። ይህ እስር ቤት የቤተሰብ ስነ ልቦናዊ እስር ቤት ይባላል። እስቲ ራሳችሁን ጠይቁ። ለምንድን ነው የራሳችሁን ህልም ስታስቡ የጥፋተኝነት ስሜት የሚሰማችሁ? ለምንድነው ለቤተሰቦቻችሁ ስትሉ የገዛ ሕይወታችሁን መስዋዕት አድርጋችሁ ግን መጨረሻው ባዶነት የሚሆንባችሁ? በሀገራችን ቤተሰብ ቅዱስ ነው፣ ደም ከውሃ ይወፍራል ተብሎ ነው የምናድገው። ነገር ግን አንዳንድ ጊዜ ያ ውፍረት እንደ ጭቃ እግራችሁን አስሮ ካላችሁበት ንቅንቅ እንዳትሉ ያደርጋችኋል። በዚህ ጥልቅ ቪዲዮ ቤተሰብ እንዴት ሳናውቀው እስር ቤት እንደሚሆንብን፣ የይሉኝታና የጥፋተኝነት ስሜት እንዴት ማንነታችንን እንደሚሰርቁንና ራስን ሳይረሱ ቤተሰብን እንዴት መርዳት እንደሚቻል እናያለን። ይህ ስለ ጥላቻ የሚናገር ቪዲዮ አይደለም። ይህ ስለ እውነተኛ ነፃነትና ስለ ጤናማ ግንኙነት የሚናገር የንቃት ጉዞ ነው። ቤተሰቦቻችን ይወዱናል፣ ነገር ግን ፍቅር ሁል ጊዜ ነፃነትን አይሰጥም። ወላጆቻችን ያደጉበት ዘመን የገጠማቸው ችግርና የደረሰባቸው ጠባሳ ሳያውቁት ወደኛ ይጋባል። እነሱ የፈሩትን ነገር እንድንፈራ፣ እነሱ የናፈቁትን ነገር እንድንናፍቅ ይፈልጋሉ። በኢትዮጵያ ማህበረሰብ ውስጥ ወላጆች ልጆቻቸውን እንደ ኢንቨስትመንት የማየት ዝንባሌ አላቸው። ለእርጅናዬ ደራሽ ይሆንልኛል የሚለው ሐሳብ መልካም ቢሆንም አንዳንድ ጊዜ ግን የልጁን ማንነት የሚበላ እሳት ይሆናል። አንተ የራስህ ህልም ሲኖርህ እነሱ ግን ወደዛ አትሂድ፣ ይሄ ይሻልሃል ይሉሃል። ይህን የሚሉት ለጥቅማቸው ሳይሆን በፍርሃት ነው። የእነሱን ፍርሃት ተሸክመህ እንድትኖር ይገፋፉሃል። ማካቬሊ እንዲህ ይላል፣ አንድ መሪ ቀድሞውኑ የታሰሩ ሰዎችን ለመምራት አይቸገርም። ቤተሰብህ ሳያውቀው በፍቅር ያስርሃል። የእነሱን ፍላጎት ሳታሟላ ስትቀር የሚሰማህ የጥፋተኝነት ስሜት አንተን ለመቆጣጠር የሚጠቀሙበት የማይታይ ጅራፍ ነው። ይህ የቤተሰብ ስም ወይም የወላጅ ምርቃት በሚል ስም የሚመጣ ጫና የራስህን ድምፅ እንዳትሰማ ያደርግሃል። እስር ቤቱ የሚጀምረው የእነሱ ደስታ የኔ ግዴታ ነው ብለህ ማመን ስትጀምር ነው። ለምንድን ነው ቤተሰብን አይ ማለት የሚከብድን? ምክንያቱም ቤተሰብ ትልቁን የስሜት መሳሪያ ወይም ኢሞሽናል ዌፐን ስለሚጠቀም ነው። እሱም የጥፋተኝነት ስሜት ነው። እኛ ላንተ ብለን እንዲህ ሆነናል፣ አንተን ለማሳደግ እንዲህ ተቸግረናል የሚሉ ንግግሮች ውለታን ለመግለጽ ሳይሆን አንተን ዕዳ ውስጥ ለመክተት የሚነገሩ ናቸው። አንዴ ባለውለታ መሆንህን ካመንክ እነሱ የሚሉትን ነገር ሁሉ ማድረግ ግዴታ ይመስልሃል። የይሉኝታ ትልቁ መፈልፈያ ቤት ውስጥ ነው። እስቲ አስቡት፣ አንድን ሰው በገመድ አስረህ ሩጥ ብትለው ሊሮጥ አይችልም። ቤተሰቦችህም እደግ፣ ተለወጥ ይሉሃል። በሌላ በኩል ግን በባህላዊና በስነ ልቦናዊ ጫና ይጎትቱሃል። ይህ ደብል ብላይንድ ይባላል። መሄድም መቆምም ያቅትሃል። ማካቬሊ እንደነገረን ስሜታዊነት የአስተዋይነት ጠላት ነው። ለቤተሰብህ ያለ ስሜት ለውሳኔዎችህ መሰናክል እንዲሆን አትፍቀድ። የጥፋተኝነት ስሜት ያንተ ምርጫ ሳይሆን እነሱ ባንተ አእምሮ ውስጥ የገነቡት የማይታይ ግንብ ነው። ታዲያ መፍትሄው ቤተሰብን መጥላት ነው? በጭራሽ። መፍትሄው ወሰን ወይም ባውንደሪ ማበጀት ነው። ወሰን ማበጀት ማለት ክፋት አይደለም። ወሰን ማበጀት ማለት እኔ የራሴ ሕይወት አለኝ ብሎ በክብር መናገር ነው። የገዛ ሕይወቱን መምራት የማይችል ሰው ቤተሰቡንም ሊረዳ አይችልም። አንተ የጠፋህና የደከምክ ከሆንክ ለነሱ የምትሰጠው ነገር ቢኖር ቁጭት ብቻ ነው። መጀመሪያ ራስህን አድን። ማካቬሊ እንዲህ ይላል፣ አንድ መሪ ራሱን ማዳን ካልቻለ ግዛቱን ሊጠብቅ አይችልም። አንተም ራስህን ነፃ ስታወጣ ነው ለቤተሰብህ እውነተኛ በረከት መሆን የምትችለው። አይ ማለት መለማመድ አለብህ። ይህ የኔ ምርጫ ነው ለማለት ድፍረት ይኑርህ።
ቤተሰቦችህ መጀመሪያ ላይ ሊቆጡ፣ ጨካኝ ሊሉህ ይችላሉ። ነገር ግን ውሳኔ ላይ ከጸናህ ሳያውቁት ማክበር ይጀምራሉ። ሰዎች የሚረግጡት የሚጎነብሰውን ሰው ነው። ቀና ብለህ ስትቆም ግን የራስህ ንጉሥ መሆንህን ይረዱታል። ለቤተሰብህ ያለ ፍቅር ባርነት ሳይሆን ምርጫ ይሁን። ውድ ተመልካቾች፣ ዛሬ የተነጋገርነው ስለ እውነተኛ ነፃነት ነው። ቤተሰብ የፍቅር ምንጭ እንጂ የፍርሃት ሰንሰለት መሆን የለበትም። ዛሬ ያንን የማይታየውን እስር ቤት እንድትሰብሩ እጋብዛችኋል። ለራስህ ሕይወት ኃላፊነት ውሰድ። የቤተሰብህን ፍላጎት ለማሟላት ስትል የገዛ ነፍስህን አታጥፋ። አንተ ስትለወጥና ስትበለጽግ አእምሮህ፣ ቤተሰብህ አብሮ ይለወጣል። ያስታውሱ፣ ራስን ማስቀደም ስግብግብነት አይደለም። ራስን ማስቀደም የህልውና መሰረት ነው።